ዕለት ውስጥ በአንድ ቀን ውስጥ ስንት የስግደት ሰዓቶች አሉ? 7። ምን አላችሁ? ስንት የስግደት ሰዓቶች አሉ? 7 የጸሎቱ ጊዜያት በሙሉ ሁሉም ምን አላቸው? ስግደት አላቸው። ፍትሐ ነገሥት እንዲያውም ስንት ነው የሚያዝ? 36 ምክንያቱም በእያንዳንዱ የጸሎት ሰዓት ላይ ስንት አቡነ ዘበሰማያት እንድንደግም ነው የታዘዝን? 12 አቡነ ዘበሰማያት። ስለዚህ ስንት ትሰግዳለህ? 3። ከዚያ ምን ትላለህ? አንድ አቡነ ዘበሰማያት። እንደዚያ እያደረግ 12ቱን አቡነ ዘበሰማያት በ3 ስግደት። በነገራችሁ ላይ ፈሊጥም ነው፣ ምንም አይደክምም። በነገራችሁ አሁን አንዲት ሰግደህ 3 አቡነ ዘበሰማያት ምንም ድካም የለውም። የሚገርማችሁ ነገር እንዲሁ ብዙም አይደለም፣ እንዲሁ ደዌ ላለበት ካልሆነ በቀር ያን ብትደምሩት 242 ይሆናል በቀን ውስጥ ማለት በአንድ ቀን ውስጥ እንደዚህ አለ። ግን ያው በአንድ ጊዜ ነገውኑ ተነስታችሁ የምትጀምሩት ነገር አለ፣ ሂደት ይጠይቃል። ልክ 7 የጸሎት ጊዜያት ያልጀመረ ሰው 7 የስግደት ጊዜ ሊጀምር አይችልም። ለምን? ስግደት ያለ ጸሎት ብቻውን የሚቆም ነገር አይደለም። ጸሎት ያስፈልገዋል። ቢቀር እንኳን የአይምሮ ጸሎት ያስፈልገዋል። የህሊና ጸሎት ምላችሁ እዛ በእጃችሁ መጽሐፋችሁ ያለውን ጸሎት አይደለም፣ ብቻ በአይምሮ ሰው በአይምሮ ይጸልይ የለ በከንፈሩ ብቻ ሳይሆን እንደ ቅድስት ሐና ማለት ነው። እና ስለዚህ እነዚህ 7 የጸሎት ጊዜያት 7 የስግደት ጊዜያት አላቸው። ዋናው ግን ቤተክርስቲያን ያስተማረችን አንድ ነገር አለ፣ ብዙዎቻችን የማናደርገው። በጸሎት ጊዜ በጣም አስፈላጊ የሆኑ 3 ነገሮች አሉ። እጅ መዘርጋት፣ ማማተብና መስገድ። ከታዘዙ 7 ነገሮች ዋኖቹ እነዚህ 3ቱ ናቸው ብለዋል አባቶቻችን። ምን ጊዜም ስንጸልይ መጽሐፍ ምን ይላል? አንሥአ እደዌ መሥዋዕተ ሰርክ ይላል አይደለም? በሌሊት አንሥኡ እደዊክሙ በቤተ መቅደስ፣ ዲያቆኑ በቅዳሴ ጊዜ አንሥኡ እደዊክሙ ቀሳውስት ይላል። እጅ አንስቶ መጸለይ የቅዱሳን ተግባር ነው። እጅ አንስቶ መጸለይ እንዲያው በሰው ፊት የሚያጋልጠን የግል ጸሎት ሆኖ በሰው እያየን ካልሆነ በቀር በማህበር ጸሎት ላይ ብዙዎቻችን እጃችንን አንዘረጋም። ከኔ ጀምሮ እጅ ሲዘረጋ እንደምን ነው ካለ የሰጊድ አካል ባይሆንም እንኳን ርዕሳችን እሱ ባይሆንም እጅ ሲዘረጋ የመጀመሪያው አዘረጋግ እንደዚህ ነው። ሁለቱንም እጅ እንዲና እንዲ መዘርጋት። ግን እንደሱ ሆነ እንደ 5-10 ደቂቃ ቆየ። በጣም ለትከሻ ደህና ነው ማለት ነው፣ ባለ ጤና ነው። ከባድ ነው ግን የመጀመሪያው እሱ ነው። ለምን? መድኃኔ ዓለም ክርስቶስ በመስቀል ላይ ተቸንክሮ ስለ ስንት ሰዓት ነው የቆየ እንደዚያ ሆኖ፣ ያውም ተቸንክሮ ማለት ነው። እሱ ካልተቻለ ሁለተኛው አማራጭ ሰብስበው ወደዚህ ማድረግ፣ እሱ ካልተቻለ ሶስተኛው ወደዚህ ወደፊት ነው። ይሄኛውም አርአያ ትምህርተ መስቀል ነው። ወደፊት ስታደርገው ግን ምን ይሆናል? ልመና፣ የልመና ገጽ ነው እሱ። ወደፊት ስታደርገው የልመና ገጽ እና ብዙ አባቶቻችን እንደዚህ ሲዘረጉ አብረው አርአያ ትምህርተ መስቀል ያደርጉታል። ካልቀረ ለጠላትን ማስፈራሪያ ነው እንደዚህ ተብሎ ሲባል ይገባዋል እሱ።